አምስቶቹ የስሜት ሕዋሳቶቻችን በነገሩን መንገድ ነው እውነት የምንለውን ነገር የምንወስነው። አምስቶቹ የስሜት ሕዋሳቶቻችን ነው የመረጃ ምንጮቻችን። ወደ ውስጣችን ማዕከል ስንገባ ደግሞ ሌላ አይነት ፋሲሊቲ የሚጠቀም ማንነት አለ። ኢማጂኔሽን የዓለምን ጫፍ መንካት ይችላል። ኢማጂኔሽን 20 ወይም 30 ወይም 50 ወይም 100 ዓመት ወደፊት መሄድ ይችላል። ኢማጂኔሽን ወደነ ሄሮድስና ወደ ቄሳሮች ዘመን መመለስ ይችላል። ዘመንን ማቋረጥ ይችላል። ጊዜን ቦታን ማቋረጥ ይችላል። አሁን ላይ ሆነን በህይወታችን ውስጥ ተለማምደነው ማናቀውን ኤክስፒሪየንስ ታች ማድረግ እንችላለን። ያ ብቻ ነው ነፃነት ሊሰጠን የሚችለው። የሰው ልጅ ትልቁ ፍሪደም ምንድነው ብትሉን፣ ኢማጂኔሽን። በአንድ በኩል ሪያሊቲ የሚነግረን ነገር አለ፣ በሌላ በኩል ደግሞ አእምሯችን ውስጥ መሳል የምንችለው ነገር አለ። ቦብ ፕሮክተር ምንድነው የሚለው? አንድ ሰው በአእምሮ መንካት ከቻለ አንድን ነገር ሌላ ጊዜ በእጁ ጨብጦ ማየት ይችላል። if we could touch it አእምሯችሁ ውስጥ ልትጠነስሱት የምትችሉት ሐሳብ ካለ በእጃችሁ ነክታችሁ ለሰው የምታሳዩበት ጊዜ ቅርብ ነው ማለት ነው። we don't know the exact time። ምናባቸውን የሚጠቀሙ ሰዎች ምን ያህል በዚህ ስነ ፍጥረት ውስጥ እጅግ በጣም ትልቅ የሆነ ኃይል እንደሚጠቀሙ ሲገልጽ በዚህ አይነት መንገድ ነው የገለጸው። Imagination is the most marvelous, miraculous, inconceivably powerful force the world has ever known።